አማን 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 ይሁን ቸር ያሰማን። ሰላም ሰላም ውዴና ፋሚሊዎች እንዴት ቆያችሁ? እኛ በጣም ደህና ነን። እንኳን በድጋሚ ለትንሳኤው በዓል በሰላም በጤና በፍቅር አደረሳችሁ። ማሚዬ እንኳን አደረሳችሁ ቢያቸው። ሰላም ጤና ይስጥልኝ። እንደምናላችሁ የኤና ቤተሰቦች ደህና ናችሁ ወይ? ባህል እንዴት እያለፈ ነው? ደህና ናችሁ ወይ? በድጋሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓል በሰላም አደረሳችሁ አደረሰን። እሺ ቤተሰብ እንግዲህ ዛሬ የመጣ ነው ያው የበዓል ቪዲዮ ትንሽ ለቤተሰቦቻችን እንስራ ብለን በማሰብ ነው። ዛሬ እኔ ትንሽ የወገቤን የሐኪም ቤት ቀጠሮ ነበረኝ። ዶክተሩ አልገባም እና ለ10 ሰዓት ተቀጠርኩኝ። በዚሁ አጋጣሚ ለምን ለፋሚሊዎች ቪዲዮ አንሰራም ብለን ከማሚ ጋር ተማከረንና ይኸው እንግዲህ በዓልን አብራችሁን እንድታሳልፉ ቪዲዮ ሰራን። ዛሬ ትልቅ ቤተሰብ አለን አይደል? ማን እንግዳ ይዘን የመጣ ነው ዛሬ። የገኒዬ 3ኛ ልጅ የኔ ታናሽ እህት አለችኝ። የቤቱ የመጨረሻ ነች። ቃል ኪዳን ትባላለች። አዲስ አበባ ነው የምትኖረው። ተማሪ ነች። እንግዲህ ቃልን አስተዋውቃችኋለሁ ዛሬ። ቪዲዮ እንደተለመደው ቤተሰብ ይህን ቪዲዮ ስትጀምሩ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እያሳያችሁ ላለው ማበረታታት ስለ እውነት ከልብ እናመሰግናለን። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ቃል ኪዳን ነይ እንጂ እየመጣች ነው። እንግዲህ ቤተሰብ ትተዋወቋታላችሁ። ተጠጊ ነይ እዚህ መሀሉኝ እንጂ አንቺ። እንግዲህ ቤተሰቦችን ሰላም ቤቃሌ። እሺ ሰላም ናችሁ? እንዴት ናችሁ የሄኒ ፋሚሊዎች? እንኳን ለብርሃነ ትንሳኤው በሰላም አደረሳችሁ። በዓሉ የሰላም የፍቅር የጤና እንዲሆንልን እንመኛለን። እኔ ቃል ኪዳን ሙሉ የሄኖክ ታናሽ እህቱ ነኝ እና የምኖረው እኔ አዲስ አበባ ነው። ለበዓል መጥቼ ነው። ከልብ እናመሰግናለን። በዚሁ ቀጥሉ እንላለን። አብራችሁት ከጎኑ ሁኑ እንላለን። ቤተሰቦቻችን እናመሰግናለን። እንግዲህ ቤተሰቦች ያው በጣም እውነት በድጋሚ አሁንም እያሳያችሁ ይላለው ማበረታታት ከልብ አመሰግናለሁኝ። እንግዲህ በዓልን አብረን እናሳልፍ። በስቲ ማሚ አቅርቢ፣ ወጡን ጨምሪ።
እሺ ቤተሰብ እስከ ቪዲዮ መጨረሻ አብራችሁ ስለነበራችሁ ከልብ እናመሰግናለን። በድጋሚ አሁንም በዓሉን የሰላም የፍቅር የጤና ያድርግላችሁ። እንግዲህ እስቲ ማሚ የሆነ ነገር ቢያቸው። እሺ እስካሁን አብራችሁን ስለቆያችሁ እናመሰግናለን። እድሜ ከጤና ጋር ይስጥልን፣ ኑሩልን፣ ተባረኩ፣ ዘመናችሁ ይባረክ፣ ያኑረን። ቃል የሚሆን ነገር ቢያቸው። እሺ አብራችሁን ስለነበራችሁ ከልብ እናመሰግናለን። በዓሉ የሰላም የፍቅር የጤና ይሁንልን። በዚሁ አብሮነታችሁ ይቀጥል እንላለን። እንግዲህ ቤተሰብ ያው ከሰዓት ለወገቤ ቀጠሮ እንዳለኝ ነግሬያችኋለሁ። ሁላችሁም በጸሎት አግዙኝ። እንግዲህ እስቲ ጥሩ ለውጥ ያለው ብዬ ተስፋ አደርጋለሁኝ። እንግዲህ ቤተሰብ እንወዳችኋለን። ሰላማችሁን ብዝት ያደርግልን። ቻው ቻው።